አለ ትንሽዬ ነገር አጥብቃ ስላንተ ጤንነት አትሟገትም እና ደግሞ ይሄንን ነገር ራሱ አደረገች ቢባል ወይ ደግሞ ሄርሜላ ይሄንን ነገር አንተ ያንተን ጤና መታወክ ላይ እጁ አለበት ብል እንደ ሄርሜላ ወደዋለሁ እያለች ካንተን ካሷ እንድትርቅ ነው እንደ ይሄንን ነገር ጤንነት ላይ እንደዚህ የምታደርገው አይደለም እንደ አንተ የሄድከው እኮ ቀጥታ ሩታ ጋር ሄደህ በቃ ኑሯችንን እንኑር ነው ያልከው አይደለም ስለዚህ ሄርሜላ ይሄንን ነገር ፈልጋው ነው ወይ ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብደኛል ምክንያቱም እኔ ካየሁት አንፃር ነው ምነግርህ አብራኝ እንዴት ደፋ ቀና እያለች እንደነበር እና ደግሞ በአንተ ጤንነት ላይ እጇ ቢኖርባ ይዛ ሄደች እኮ ወንድሜ አመኛት እኔም ቡዜ ማምነናት መሰለኝ አንተን ይዘሽ ሂጂ በዛን ሰዓት ምንም ነገር የማድረግ መብት አላት ተረዳኝ አይደል አንተም ከፈለገች የትም ታስቀጥቅጥህ የትም ተሰውረ እንግዲያው ከሷ ጋር ምንም ያደረግነው ነገር የለም ስልክ ብቻ ነው የተቀባበልነው እንደውልልሻለን እንደዋወላለን ያለው ስለዚህ አንተ እሷ እጇ ላይ ያለባት ብለህ ካሰብ የፈለገችውን ነገር ማድረግ ትችል ነበር ማለት ነው ስለዚህ ይሄንን ነገር እጇ አለበት ብሎ መደምደም እንደኔ ነገሩን ሳስበው ሳገናዝበው በፍጹም የማይመጣ ነው እኔ በጣም ግራ ያጋባኝ ያለው ነገር አብረሽ ነገሮችን ቀስ ብለህ ተረጋግተህ ምናልባት ነገሮች ሁሉ ነገሮችን እንዳታምን የሚያደርግ ነገሮች ሊኖሩ ይችላሉ ገባህ አይደል ምክንያቱም ወንድ ልጅ ነህ መስራት በነበረበት ታይም ላይ ቤት ቁጭ ብለህ እያንዳንዱ ነገር እያሳለፍክ የነበረው ከሩታ ጋር ነው አይደል ስለዚህ ቆም ብለህ ካስበው አብረሽ እኔ ምንም ችግር የለውም ዛሬ ላይ እንደዚህ ነገር በተናገርከኝ ምናምን ሳይሆን ስቲል እንኳን እንዳመመህ ብዙ ጊዜ ደጋግሜ እየነገርኩህ ነበር መለስ ነው ወደኋላ ብለህ ካሰብክ ማለት ነው እኔ አንታሞ ምንም የተጠቀምኩት ነገር የለም ከማልቀስ ወይም ደግሞ ከመከፋት ወይም ከመደበር ወይም ደግሞ ከመሰደብ ወይም ደግሞ በቃ አንዳንድ ነገሮች ከመከፋት ውጪ የተጠቀምኩት ነገር የለም ስለዚህ እኔ አንተን አውቄ ፈልጌው በፍጹም ላሳምምህም አልችልም አላደርገውም እሺ አብርሽ ምክንያቱም እኔ አንተ በመታመም የምጠቀመው ነገር የለም ምን ጠቀመኝ ብዬ ከመጉዳት ውጪ ቀልበት ከማውለቅ ውጪ አልፈልግሽም ከመባለት ውጪ ምን አተርፋለሁ ስለዚህ ይሄን ነገር እኔ ላደርግ አልችልም ችግር የለውም እና ዳኒ ምናልባት ካፈሉ ሰድብና ዳኒ የምጨምረው ነገር ሐሳብ ካለ የሆነ ነገር በለውና ትንሽ ደግሞ ያው አንዳንዴ እንደዚህ ከመሆን ሁለቱ የበለጠ ደግሞ ቢያወሩ የተሻለ ነው ብለን ስለምናስብ የሆነ የምትለው ነገር ካለው በለውና እኛ ትንሽ ያው ልክ ነው ሚዛኑ የሆነ ነገር ላይ ተስቀምጦ ሚዛን ላይ ታደርጋለህ ወደ መዘነው ነገር ነው የምትሄደውና አንዳንዴ መልካምነት ያመዝናልና እኔ ካየሁት አንፃር ያልኩ ከነበርኩበት ሲቹዌሽን አንፃር ነው ከነበርኩበት ማለት አንተ እንደዚህ ከሆንክ በኋላ ነው ሄርሜላ ጋር የተግባባነው ምክንያቱም ሄርሜላ ጋር የነበረ ነገር ለተመልካችም ለእናንተም ግልጽ ነው ከዛ ጊዜ ጀምሮ አንፃር ግን ያየሁት ሄርሜላ በጣም ለአንተ ስትደከምና ስትጠር ነበረ እሱም በጊዜ ለተረዳዋለህ ብዬ አስባለሁ እኔ ሌላ የምጨምረው ነገር የለም ያው እስኪ አውሩ ወንድሜ እዚሁ ነው ይጠብቃል እሺ አብሽ ደህና ነህ አይደል አሁን እሺ እኔ በጣም በመጀመሪያ ደረጃ